አሜሪካ የሆርሙዝን የውሃ መተላለፊያ ወሽመጥ መዝጋቷን ተከትሎ ቻይና ጽኑ ማስጠንቀቂያ መስጠቷ ተሰምቷል። ይህንን ስትል ዶንት ኢንተርፊር ቻይናስ ፋየር ዋርኒንግ ሾት አት ዘ ዩናይትድ ስቴትስ ኦፍ አሜሪካ ኦቨር ሆርሙዝ ብሎኬድ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት ደግሞ ዛሬም አሜሪካ የሆርሙዝን የመርከቦች መተላለፊያ ወሽመጥ በዘጋችበት አቋሟ በአጋር አባሪነት እንደማይቆሙ አስታውቀዋል። ኢራን በበኩሉ አሜሪካ የሆርሙዝን ወሽመጥ መዝጋቷ አቻም አምሳያም የሌለው ትልቅ የዋላይነት ድፍረት ነው ብላለች። እናም ኢራን ለበቀል ማቆተሟን አስታውቃለች። ወዲህ ደግሞ የነዳጅ ዘይት እጥረቱና የዋጋ ንረቱ የድፍን አውሮፓን ጡንቻ ማሸማቀቁ ከዚያም ባለፈ የዓለምን የምጣኔ ሀብት ክፉኛ ማነቃነቁ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፍ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አጥብቆ ጠያቂ የእናቱን ሞት ይረዳል፣ አለያም የፈሪ አሳዳጅ ከዚያም ሲጠልቅና ሲልቅ ደግሞ ኃይላቸውንና ሀብታቸውን የተመኩ በድንገት ለውርደት ይዳረጋሉ ይሏል አበው። ሁለቱ የኒውክሌር ጦር መሳሪያ ታራቂ ሀገራት አሜሪካና እስራኤል በኢራን ላይ የጣምራ ጦርነት ከከፈቱ ከ40 ቀናት በላይ ተቆጥረው የ2 ሳምንታት የተኩስ አቁም ስምምነት መደረሱና በፓኪስታንም ተጨማሪና ማጠናከሪያ ድርድር ቢደረግም 21 ሰዓታት የተደከመበት ውይይት ለፍቶ መና ይሉትን ሆኗል። ያንን ተከትሎም አሜሪካ የሆርሙዝን ቀጭን የውሃ መተላለፊያ ወሽመጥ በመርከቦቿ ስታጠው ኢራን በበኩሏ ለከፋ የበቀል አጸፋ እያስጠነቀቀች ነው። ይኸው የአሜሪካ የወሽመጡን መዝጋት ቀመር ደግሞ ለወትሮም በአንዲት ዘለላ ክር እንደተንጠለጠለ እንቁላል ነበረና አደጋው የከፋ እንዲሆን አድጎታል ነው የሚባለው። የዎል ስትሪት ጆርናል ዘገባ እንደሚያትተው በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ጠባቡ ስፍራ ለመዝጋት አሜሪካ ከ15 በላይ ግዙፍ መርከቦቿን ማስጠጋቷን የገለጠው የዚያ የአሜሪካ ውሳኔና አቋም ታዲያ የዓለም አቀፉን ግብይት በከፍተኛ ደረጃ ማናጋቱም የተገለጠው ለሀጣን የመጣ ለጻድቃን ይተርፋል አሊያም የማታ ቆሻሻ ከመንካቱ የማነካካቱ ይሉትን ያስታውሷል። አሜሪካ የሆርሙዝን የውሃ መተላለፊያ ወሽመጥ መዝጋቷን ተከትሎም የድፍድፍ ነዳጅ ዘይቷ በበርሜል $102 በላይ መሻቀቡን የተሰማው እንደ አውሮፓኑ አቆጣጠር እስከ ሚያዝያ 21 ቀን ድረስ ይዘልቃል የተባለውና ለ2 ሳምንታት የተፈረመው የተኩስ አቁም ስምምነትም ቢሆን ከወዲሁ ሊጣስ ይችላል ሲል የኢራን አብዮታዊ ዘብ ኃይል ለጠንካራና ለከፋ ወታደራዊ የአጸፋ በትር መዘጋጀቱን አስታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ ከባድ የተባለ ማስጠንቀቂያቸውን ሰጥተዋል የተባለው ፕሬዚደንቱ ይህንን ሲሉ መቼም ቢሆን ማንኛውም የኢራን መርከብ ቢሉ የጦር ጀልባ በአሜሪካ መርከቦች የተዘጋውን ስፍራ የሚቀርቡና ሊደፍሩ የሚሞክሩ ከሆነ በፍጥነት ደብዛቸው ይጠፋል። ልብ በሉ። በዚያ በካሪቢያን ባህር የአደንዛዥ እጽ አዘዋዋሪዎቹ መርከቦች ላይ የሆነውን ሁሉ አስታውሱ ሲሉ አስጠንቅቀዋል። ይህ ደግሞ እኔን ያየት ቀጣና ላይም አንድ አይን ያለው በአፈር አይጫወትም ምን መሆኑ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻር ቃሉም ኔቶ ዋና ጸሐፊ ማርክ ሩት ጋር መምከራቸው ሲነገር ከትናንት በስቲያ በሰጡት መግለጫ በሆርሙዝ የውሃ ወሽመጥን መዝጋት ስሌታችን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል ሀገራት ሊደግፉን ተዘጋጅተዋል ማለታቸው አይዘነጋም። የሐሰት እርሻ ኮመጠጠው የዘመኑ ፖለቲካ እውነቱን ተናግሮ ከመሸበት ማደር ይሉት ቁም ነገር የራቀበት። ታዲያ ዛሬ በወጣ መረጃ ዋሽንግተን በሆርሙዝ ወሽመጥ የያዘውን አቋም የአውሮፓ አጋር አባሮች የሚባሉት ራሳቸውን ከዚያ ውሳኔ ማራቃቸውን የተሰማው እንደ አብነትም የእንግሊዙ ጠቅላይ ሚኒስትር ጌታው ሰር ከር ስታርመር በሰጡት ማብራሪያ ሀገራቸው ፈጽሞ የአሜሪካን ውሳኔና ግብር አትደግፍም ነው ያሉት። ግን ደግሞ የሆርሙዝ የውሃ ወሽመጥ ነጻ የባህር መተላለፊያ መስመር ይሆን ዘንድ ትሻለች ብለዋል። የፈረንሳው ፕሬዚደንት ኢማኑኤል ማክሮን ደግሞ ከአሜሪካ በተለየ መልኩ ከበርካታ ሀገራት የተውጣጣ የመከላከል ተልዕኮ የተሰጠው ኃይል በነጻ የመዘዋወር ሕግ የሚያከብር ለማዋቀር ማቀዳቸው ተሰምቷል። አሜሪካ የሆርሙዝን የውሃ ወሽመጥ መዝጋቷ ሲነገር ኢራንም ለበቀል ማሸመቋ ተሰምቷል። የኢራኑ የመከላከያ ሚኒስትር ቃል አቀባይ ብሪጌዲየር ጀነራል ረዛ ታሌኒክ እንደተናገሩት የውጭ ኃይሎች በሆርሙዝ የውሃ ወሽመጥና በአጎራባቾቹ የባህረ ሰላጤው ሀገራት የውሃ መተላለፊያ መዝጋት የባሰ ወደ ለየለት አዘቅት የሚከትና የዓለምን የኃይል ዘርፍ ጸጥታ የሚያናጋ ነው ሲሉ አስጠንቅቀዋል። ኢራን በአሜሪካ የተወሰደውን እርምጃ አግሬቭ ቫዮሌሽን ኦፍ ሶቨሬኒቲ ያለችው በተባበሩት መንግስታት ድርጅት የኢራኑ አምባሳደር አሚር ሳይድ ኢራቫኒ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ሁለተኛው ደብዳቤያቸው ይህ መካከለኛው ምስራቅ ቀጠና ሀገራት እኛ ለአሜሪካ የጦር ማዘዣ ሰፈራቸውን የፈቀዱት ሁሉም በዓለም አቀፍ ስህተት የሆነውን ግብራቸውን ያቆሙ ዘንድ ጠይቀው ባህርን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬትና ዮርዳኖስ በኢራን ለደረሰው የቁስና የሞራል ስብራትም ኪሳራና ውድመትም ካሳ መክፈል አለባቸው ያሉት። ኢራን ትላለች ዛሬም እስራኤል የተኩስ አቁም ስምምነቱ ከተገረ ወዲህ በኢራን የነዳጅ ዘይት ማከማቾች ላይ የፈጸመችው ጥቃት የጦር ወንጀል ነው ስትል ታሳያለች። እስራኤል በቴህራን አካባቢ የሚገኙትን 4 የነዳጅ ማጠራቀሚያዎች መምታቷ ይታወቃል። የዚያ የእስራኤል ጥቃት ደግሞ በንጹሐን
በብዙሃኑ ኢራናውያን ዘንድ የጤናና የአካባቢ መመረዝ ጉዳትን ያስከትላልም ያለችው ኢራን እስራኤል ጥቃት የፈጸመችበት የኢራን የነዳጅ ማጠራቀሚያም የኢራን አብዮታዊ ዘብ ኃይል ንብረት እንደሆነ ነው የተገለጠው። በአሜሪካ የሆርሙዝን መርከቦች መተላለፊያ ቀጭን የውሃ ወሽመጥ መዝጋት የተነሳ ቻይና ጥብቅ ማስጠንቀቂያ ሰጥታለች ነው የተባለው። የበላን ያብላለዋል፣ የለበሰን ይበርደዋል ሊሉትን ያስታውሷል። የቻይናው የመከላከያ ሚኒስትር አድሚራል ዶንግ ጁን ናቸው ለአሜሪካ በቀጥታ ማስጠንቀቂያውን የሰጡት። ብሎከር አንድ ስትሬት ኦፍ ሃርሙዝ አንድ ካሽስ ኢት ኢዝ ናት ኢንተርፊር ኢን ቻይናስ ባይላተራል ሪሌሽንስ ዊዝ ኢራን ያሉት እኒያ አጫጭርና ፈርጣማ ክንድ ወደ ማጨፊት ያላቸው የቻይናው የመከላከያ ሚኒስትር አድሚራል ዶንግ ጁን አሉ። አከሉናም we have trade and energy agreements with Iran. We expect others not to interfere in our affairs that the Strait of Hormuz remains open for China ነው ያሉት። ከኢራን ጋር በብርቱ ጦርነት ውስጥ ያሉት አሜሪካና እስራኤል በገቡበት ጦርነት ለዓለም የምጣኔ ሀብትና ለበርካታ ሀገራት ሰላምና ጸጥታ ጠንቅ መጋረጡን የሚያሳዩት ብዙዎች ናቸው። የባህረ ሰላጤውና የመካከለኛው ምስራቅ ቀጠና ሀገራት ትልቅ አደጋ ተጋርጦባቸዋል። ከምጣኔ ሀብት ውድመት ባለፈ የመሰረተ ልማቶቻቸው ክፉኛ ተጎድቷል። ዛሬ ሊባኖስን በእስራኤል የበረታ ክንድ እየተደቆሰች ማንባቷ ይታያል። ቀጣይ ደግሞ ይላል ትናንት አመሻሹን የወጣው መረጃ ተርኪ ጻኒው ኢራን አግራይንግ ትሬት ኤርዶሃን ፖዚስ ቱ እስራኤል። በመካከለኛው ምስራቅ የፖለቲካ ጉዳዮችን ተንታኙ ዮኒ ቢን ሜናች የሚላሉ ከቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በስተጀርባ የሰውየው መግለጫ እንደሚያሳየው ሲሉ በዚያ ቀጠና የኢራንን የተጽዕኖ ፈጣሪነት ሚና ለመተካት አዲስ የተዘረጋ ወጥመድ አለ ነው የሚሉት። አሁን በእርሳቸው እይታ ቱርክ ከኢራን ቀጥሎ ለእስራኤል ትልቋ ስጋት ናት። የኢራን መንግስት አንድም ተዳክሟል፣ ሁለትም ጨርሶ ሊፈራርስ ይችላል። እናም ቱርክ የተጽዕኖ ፈጣሪነቱን ሚና ለመተካት የተራቀቀ ስሌት ቀምራለች ሲሉም ያሳያሉ። አድርገውና እስራኤል በቱርክ ላይ እርምጃ ለመውሰድ ብትወስን ቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገር ናት። ወዲያም የሩሲያም አጋር አባር፣ ወዲህ ደግሞ አሜሪካም ተማምናባት የኒውክሌር ጦር መሳሪያዋን ሳይቀር ያጠመደችባት ሀገር ናት። ምን ሊከሰት ይችላል የሚለው ጥያቄ እንዳለ ነው። ገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከሽም አልወጣ ይሉትን ካልሆነ በስተቀር የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን ከትናንት በስቲያ እሁድ በሰጡት ማብራሪያ እስራኤል በፍልስጤማውያኑና በሊባኖስ ላይ የያዘችውን የጭካኔ እርምጃ እንዳንገሸገሻቸውና እስራኤልን በጦር ኃይላቸው ሊወሯት መዘጋጀታቸውን መናገራቸው አይዘነጋም። ኤርዶሃን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንም ደም ያሰከሩና በደም የታወረ ወዲያም የዘመናችን ሂትለር ማለታቸውም አይዘነጋም። ኤርዶሃን አይሁዳዊቷን ሀገር እስራኤልን በሊቢያና በካራባክ እንዳደረጉት መሰስ ብለው ገብተው ኃይላቸውን ሊያቀምሷት መዛት ማስጠንቀቃቸውም ይታወሳል። የእስራኤሉ ጎምቶ የፖለቲካ ተንታኝ ሜናችን ይላሉ በቱርክ ሁለት ሰዎች ለእስራኤል አደገኛ አዝማሚያ ያላቸው ሲሉም ያሳያሉ። ያው የሀገሪቱ ፕሬዚደንት ረሲብ ታይብ ኤርዶሃንና ወደፊትም ኤርዶሃንን ሊተኩ ይችላሉ የሚባልላቸውን የውጭ ጉዳይ ሚኒስትሩን ሀካን ፊዳን ናቸው ሲሉ እናም ተርኪ ዘ ኒው ኢራን አሁን የመካከለኛ ምስራቅ ቀጠና ምስቅልቅል የእሳት ቋጠሮና ጨቀጨቅ የአሜሪካው ፕሬዚደንት ዶናልድ ትራምፕ የያዙት አቋምና በቀመሩት ስሌት ዘላቂ መፍትሄውን አግኝቶ ዓለም በንጹህ ሰንባዋ የሰላም አየር ትተነፍስ ሲሆን በዚያ ቀጠና የጦርነት ሰዓትና ወላፈኑ ክፉኛ የታመሰው የአውሮፓ የምጣኔ ሀብትም ካየለበት የነዳጅ ዘይት እጥረትና የዋጋ ንረት አንጻር ፊቱን የኤሌክትሪክ ተሽከርካሪዎችን ወደ መግዛት ምርጫው ማደጉና ወደዚያ መዞሩ ተነግሯል። ጦርነት ማለት ትርፉ ይሄ ነው። በሳል ፍሬዎችን እያራገፈ የምጣኔ ሀብትን እያላሸቀ በሂደት ማቅ ላይ አስቀምጦ ትቢያ የሚያለብስ ትንታኔ ዘገባውን ስናዘጋጅ በዋቢነት ኤዥያ ቱዴይን፣ ካታር ትሪቢዩንን፣ አዣንስ ፍራንስ ፕሬስን፣ ማላይ ሜይልን፣ ዴይሊ ሜይልን፣ ጄሩሳሌም ፖስትን፣ ኒውስ ኮዝሞስን፣ ኢንዲያ ቱዴይን፣ ገልፍ ኒውስና ፒቢኤስ ኒውስን ተጠቅመናል።